የዓለማችን እጅግ አደገኛ ማፊያ ቡድን አባላት ከሰላማዊ ሰዎች ተለይተው ለብቻቸው የሚጠበቁበት ዓለም በቃኝ ወህኒ ቤት በእስር ቤት ባገለገለበት 29 ዓመታት አሜሪካን አንቀጥቅጠው የመንግስታቸውን ልብ አውልቀው ወደ አልካትራዝ ከተላኩ ወንጀለኞች መካከል ለታሪክ ከደሴቱ አምልጦ የወጣ አንድም እስረኛ አልተገኘም። ለነገሩ ደሴቱ ለአደገኛ ወንጀለኞች እስር ቤትነት የተመረጠበት ዋነኛው ምክንያት ይሄው ነው። አልካትራዝ እንዲሁ እስር ቤት ብቻ ተብሎ የሚታለፍ አይደለም። ሰው ሰራሽ የሆኑ የጥበቃ ስርዓቶችን ብንተዋቸው እንኳን ደሴቱ በሶስት አደገኛ ኃይሎች ይጠበቃል። ከአልካትራዝ እስር ቤት አምልጦ የወጣ አንድም ወንጀለኛ ከፊት ለፊቱ የሚጠብቀው ውቅያኖስ ነው። ውቅያኖሱ ዙሪያው በገደል የተከበበ በአደገኛ ወጀብ የተናጠና የሰው ልጅ ቀበኛ በሆኑ አደገኛ ሻርኮች የተሞላ ነው። እናም ገደሉም ቢያልፉ ወጀቡ፣ ወጀቡም ቢያልፉ ሻርኩ አይምሯቸውም። ከአልካትራዝ ለማምለጥ የሚሞክር እስረኞች ይኖራሉ ተብሎ አይታሰብም። ሆኖም ዛሬ የምነግራችሁ ይህንን ሁሉ መና ስላስቀሩ እንኳን ለማድረግ ለማሰብ የሚከብዱ ከአልካትራዝ የማምለጥ እቅድ በተሳካ ሁኔታ ሰብረው እስር ቤቱ ተዘግቶ የቱሪስት መዳረሻ እንዲሁም ምክንያት ስለሆኑ ሶስት እስረኞች ነው። እስረኞቹ ዛሬም ድረስ ፋይላቸው አልተዘጋም። ኤፍቢአይ የለም ሰዎቹ ውቅያኖስ ውስጥ ሰጥሞ ሳይሞቱ አይቀርም ብሎ ጉዳዩም ቢዘጋውም ፋይላቸው ወደ አሜሪካ ማርሻል ሰርቪስ ከተላከ በኋላ ግን አዳዲስ ፍንጮች መገኘት ጀመሩ። እስረኞቹ ከውቅያኖሱ ወጥተው ከአልካትራዝ ደሴት በቅርብ ርቀት ከሚገኘው ማሪን ካውንቲን መኪና ሰርቀው ስለማምለጣቸው ሪፖርቱ ያትታል። ኤፍቢአይ አልቀበለውም አለ እንጂ ከዚህ በላይ ተአማኒ የሆነ መረጃ ከቤተሰቦቻቸው ተገኝቷል። ቤተሰቦቻቸው እንደሚሉት ከሆነ ልጆቻቸው በደቡብ አሜሪካ በሰላም እየኖሩ እንደሆነ በተደጋጋሚ አድራሻ ያልተጻፈበት ፖስታና ፎቶግራፍ እንደሚላክላቸው ይናገራሉ። በፖስታው ላይ የሰፈረው ከቀድሞ የእጅ ጽሑፋቸው ጋር በባለሙያ ተመሳክሮ ጽሑፉ በትክክል የነሱ ስለመሆኑ ማረጋገጫ ተሰጥቶበታል። ያም ሆኖ ዛሬም ድረስ የአሜሪካ መንግስት ሰዎቹ የት እንደሚገኙ ሊደርስባቸው አልቻለም። መላው ዓለም በፊልም፣ በመጽሐፍ፣ በዶክመንተሪና በተከታታይ ድራማ እየሰራ የተደነቀበት ይህንን የምንጊዜም አስገራሚ ታሪክ ለዛሬ ይዤላችሁ ቀርብ ያለው ውድና የተከበራችሁ የአንቶልድ ያልተነገረ ቤተሰቦቻችን ይህንን ድንቅ ታሪክ ቻናሉን ሰብስክራይብ እያረጋችሁ እንድትመለከቱት ጋበዝኩኝ። አልካትራዝ ደሴት ሳን ፍራንሲስኮ የውቅያኖስ ዳርቻ በ1 ማይል ርቀት ላይ ይገኛል። የአልካትራዝ እስረኞች እያንዳንዳቸው የየራሳቸው ጠባብ ክፍል ሲኖራቸው 24 ሰዓት በጥበቃ ፖሊስ እይታ ውስጥ ሆነው ከፍተኛ ክትትል ይደረግላቸዋል። ሰዎቹ በግድግዳ ከተሸፈኑ ምን እንደሚፈጥሩ አይታወቅምና እያንዳንዱ ክፍል ወደ ውስጥ በግልጽ በሚያሳይ ብረት የተሰራ ነው። በዚህም ሙሉ ኮሪደሩንና የእስረኞች ክፍል ለ24 ሰዓት እይታ ውስጥ ያርፋል። በተጨማሪም ለሶስት እስረኞች አንድ የጥበቃ ቡድን አባላት የተመደበላቸው ቢሆንም ሰዎቹ አይታመኑምና በቀን ለ12 ሰዓት ጊዜ በየ2 ሰዓቱ የእስረኞች ቆጠራ ይካሄዳል። ይህን የጥበቃ ስርዓት አልፎ ከክፍሉ የወጣ እስረኛ በግቢው ዙሪያ በሚገኝ 6 ረጃጅም ማማዎች ላይ የሚገኙ ስናይፐር የያዙ አልሞ ተኳሾች ይጠብቁታል። ሆኖም በተአምር ከአልሞ ተኳሾች አመለጠ ቢባል እንኳን ወደ ላይ 6 ሜትር የሚረዝሙ ግንቦች ዘሎ ማለፍ አይችልም። ፍራንክ ሞሪስና ወንድማማቾቹ ክላረንስና ጆን አንግለን እንዴት ይህንን ሁሉ የጥበቃ ስርዓት አልፈው አመለጡ የሚለው ዛሬም ድረስ ለብዙዎቹ እንቆቅልሽ ነው። ነገሩን ለመረዳት እንዲያመቸን እስኪ ከሰዎቹ ማንነት እንጀምር። ፍራንክ ሞሪስ የአሜሪካ እስር ቤቶች ሁሉ የሰለቹት ከ13 ዓመቱ ጀምሮ በዝርፊያ የሚተዳደር ከፍተኛ የአይኪው መጠን እንዳሉ የሚነገርለት ሰው ነው። ደጋግሞ ወንጀል በመስራትና ደጋግሞ በመታሰር የሚታወቀው ሞሪስ አንድ ከዚህም የከፋ ልማድ አለው፣ ከእስር ቤት የማምለጥ። ከአልካትራዝ ደሴት ከማምለጡ በፊት ከ4 እስር ቤቶች በተሳካ ሁኔታ አምልጧል። በመጨረሻም አልካትራዝ እስር ቤት ያስወረወረውም ይህ ነውጠኛ ባህሪው ነው። ወንድማማቾቹ ክላረንስ እና ጆን አንግለን የፍሎሪዳ ጆርጂያ ተወላጆች ሲሆኑ ማህፀን ብቻ ሳይሆን ባህሪም ይጋራሉ። ከምንም በላይ የሚያመሳስላቸው ደግሞ ዝርፊያ መውደዳቸው ነው። ከዚህ በፊት አንድ ባንክ ዘርፎ ቢታሰሩም እስር ቤቱን ሰብረው በማምለጣቸው ታድነው ተይዘው ማምለጥ ወደማይችሉበት አልካትራዝ እስር ቤት ተላኩ። ሶስቱ እስረኞች ከአልካትራዝ ብን ብለው ከጠፉ በኋላ በተደረገ ምርመራ አንድ አራተኛ ግብረ አበር እንዳላቸው ታወቀ። ለወራት የተደረገውን የማምለጥ ሙከራ ዋናውን ንድፍ ያወጣሁት እኔ ነኝ ይላል። እውነቱን ከተናገርክ ፍርዱ ይቀልልሃል በመባሉ የማምለጣቸው
የማናቸውም ሚስጥር በምርመራ ከመጋለጡ በፊት አንድም ሳያስቀር የዘከዘከው እሱ ነው። ይህ ሰው ስሙ አለን ዌስት ይባላል። ዌስት ሲናገር የአልካትራዝ የእስረኞች ክፍል አንድ ትንሽዬ ክፍተት አለው ከተባለ ከመታጠቢያው በታች ያለው አየር ማስገቢያ ነው። ከእስር ቤት የማምለጥ ሴራ የተጠነሰሰውም የተተከበረውም ይህንን የአየር ማስገቢያ ክፍተት ተጠቅመው ነው። እቅዱ ይህ ነው። መጀመሪያ የአየር ፋኑን መንቀል፣ ክፍተቱን ተጠቅሞ ወደ ሌላው ክፍል መግባት፣ ከኮሪደሩ በኩል አልፎ ወደ ላይ የተንጠላጠሉ ጣሪያ ላይ መውጣት፣ ቀጥሎ ጣሪያ ላይ ያለውን ክፍተት ተጠቅሞ ከህንፃው ማምለጥ። ሆኖም የአየር ማስገቢያው ለነፋስ እንጂ ለሰው ማለፊያነት አልተሰራምና ጠባብ ነው። ሰው እንዲያልፍበት ክፍተቱ መስፋት ይኖርበታል። ችግሩ እያንዳንዱ እስረኛ ክፍል እንኳን የሚበሉበት የጥፍራቸውን ቆሻሻ የሚያጸዱበት ስንጥር ማግኘት አይቻልም። ግድግዳ የሚበሳ መሳሪያ ቢያገኙ እንኳን ድምፅ ስለሚያወጣ በደቂቃ ውስጥ በጥበቃው ቡድን አባላት ይያዛሉ። ድምፅ ሳያሰማ ግድግዳ የሚበሳ መሳሪያ ቢያገኙ እንኳን ሌላ ችግር አለ። የእስረኞቹ ክፍል ከፊት ለፊት ክፍት ነውና በየደቂቃው የሚመላለሱ ፖሊስና በየ2 ሰዓቱ ለቆጠራ የሚመጡ የጥበቃ ቡድን አባላት ከግድግዳው ጋር ሲታገሉ ወይም ግድግዳው ላይ የተፈጠረውን ክፍተት በመመልከት አሊያም የግድግዳውን ፍቅፋቂ ወለል ላይ ሲያዩ በቀላሉ ይዟቸዋል። ሰዎቹ ግን ለዚህ ሁሉ ችግር መፍትሄ አላቸው። የግድግዳውን ቀዳዳ ለማስፋት ከእስር ቤት የሰረቁትን ማንቂያ ተጠቀሙ። ምናልባትም የጥበቃ ሰዎች በሚዘዋወሩ ሰዓት ግድግዳው ላይ የጭረት ምልክት እንዳያዩ ቁፋሮውን ከመጀመራቸው በፊት የንፋስ መውጫ ፋኑን የሚመስል ሌላ የወረቀት ፋን ሰሩ። በተጨማሪም የጥበቃ ቡድኑ አባላት በየደቂቃው ስለሚንቀሳቀሱ ተራ በተራ አንዳቸውን እየተጠባበቁ አንዱ ሲቆፍር አንዱ የፖሊሶችን እንቅስቃሴ እየተከታተለ ከወራት ልፋት በኋላ ቁፋሮ በድል ተጠናቀቀ። አሁን ከክፍላቸው መውጣት የሚችሉበትን ቀዳዳ ፈጥረዋል። ሆኖም ከህንፃው መውጣት የሚያስችላቸውን መንገድ መፈለግ አለባቸው። ለዚህም የእስር ቤቱ መብራት የሚጠፋበትን ሰዓት እየጠበቁ በቀዳዳው በኩል ከክፍላቸው እየሾለኩ እንዴት ከታሰሩበት ህንፃ መውጣት እንደሚችሉ አጠኑ። ክፍላቸው ጀርባ በሚገኙት ኮሪደር በኩል ወደ ላይ ተንጠላጥለው ጣሪያ ላይ ባለ ቀዳዳ በመሽሎክ ከህንፃው መምለጥ እንደሚችሉ ቢደርሱበትም እዚህም አንድ ችግር ገጠማቸው። ጣሪያው በቀላሉ የማይከፈት የብረት ክዳን አለው። በመሆኑም ክፍተቱን ለመቁረጥ የሚሆን መሳሪያና ተጨማሪ ጊዜ ያስፈልጋቸዋል። ከእስር ቤቱ የሰረቁት የሞተርና የብረት መቁረጫ ምላጭ እንዲሁም በቁርጭራጭ ብረት የተሰራ ድሪል በመጠቀም ብረቱን መቁረጥ የሚችሉበትን መፍትሄ አገኙ። ሆኖም የጣሪያውን ክዳን ለመቁረጥ ወደ ላይ ሲወጡ ለቆጠራ የመጡ ፖሊሶች በክፍላቸው ካጧቸው ጨዋታው ፈረሰ ማለት ነው። ወንድማማቾቹ ክላረንስና ጆን አንግለን ለዚህ መፍትሄ አለን አሉ። ሁለቱ ወንድማማቾች የታወቁ ሰዓሊዎች ናቸው። እናም እነሱ በማይኖሩበት ሰዓት እነሱን መስሎ አልጋቸው ላይ የሚተኛ ቁስ ለመፍጠር አሰቡ። የመጸዳጃ ቤት ወረቀት፣ የግድግዳውን ፍቅፋቂ ሲሚንቶና የገላ መታጠቢያ ሳውና በመጠቀም የሰው ጭንቅላት የሚመስል ቅርጽ ሰሩ። ከእስር ቤት የእስረኞችን ፀጉር አሰባስበው በሙጫ ከቅርጹ ጋር አጣበቁት። እናም ከክፍላቸው ሲወጡ አርቲፊሻል ጭንቅላታቸውን ሰው አስመስለው በብርድ ልብስ ጠቅልለው አስቀምጠው ወጡ። በዚህ መልኩ የጣሪያውን ክዳን መክፈት ቻሉ። አሁን አንድ ነገር ይቀራቸዋል። እስር ቤቱን ከከበበው ውቅያኖስ ማምለጥ የሚችሉበት ሌላ ዘዴ። ሰዎቹ ለዚህም ቀድሞ ተዘጋጅተውበታል። ከእስር ቤቱ ለወራት የተጠራቀሟቸው 50 የዝናብ ልብሶች አሏቸው። እነዚህን ልብሶች እየቀደዱ በሙጫ በማያያዝ መነፋት የሚችል ጀልባ አድርገው ሰሩ። ቀጥሎ ከእስር ቤቱ ወርክሾፕ እንጨት ሰርቀው የጀልባ መቅዘፊያ ሰሩበት። አሁን የሚወጡበት የማምለጫ ቀን ነው። ሰኔ 14 1962 የመጨረሻዋ ቀን ሆነች። ቀድሞ የተለማመዱት ድራማ ነበርና ባዘጋጁት ነገር እየተሽለኮለኩ የህንፃው ጣሪያ ላይ ደረሱ። እዚህ ጥንቃቄ ያስፈልጋል። ሙሉ ግቢው በፓትሮል ይጠበቃል። ግቢውን የሚሽከረከር ከፍተኛ የፓውዛ መብራት አለ። በዛ ላይ አጥሩም አለ። ሰዎቹ ለምዳላቸውና ፖሊሶቹም መብራቱም አጥሩም እንዳያገኛቸው ከፍተኛ ጥንቃቄ በማድረግ በኪችኑ በኩል ያለ የውሃ መውረጃ ቱቦ በመጠቀም ከህንፃው ወረዱ። የእስር ቤቱ ፖሊሶች የሰዎችን መጥፋት ያወቁት ሲነጋ ነው። ሶስቱም እስረኞች መነሳት ባለባቸው ሰዓት አልተነሱም። ቢጠሩ አይሰሙም። አንድ የጥበቃ አባላት በያዘው ዱላ የሞሪስን ጭንቅላት ነካ አደረገው። ምናልባትም በህይወት ዘመኑ እንዲህ ደንግጦ ሳያውቅ ይችላል። የሞሪስ ጭንቅላት ከአካሉ ተቀንጥሶ መሬት ላይ ወደቀ። በድንጋጤ የእስር ቤቱን አላርም ነክቶ ግቢውን በጩኸት ደበላለቀው። አሜሪካ ታመሰች። ጋዜጦች፣ ሬዲዮና ቴሌቪዥኖች አልካትራዝ እስር ቤት ተደፈራሉ። አልካትራዝ ደሴት
በየብስ በአየርና በባህር ቢበረበር ከዛን ቀን ጀምሮ ሶስቱን ሰዎች አይቻቸዋለሁ የሚል አልተገኘም። በዛ ሰዓት ከአልካትራዝ እስር ቤት ስለመጥፋታቸው እንጂ እንዴት እንደጠፉ ማንም አያውቁም ነበር። ሆኖም ሚስጥሩን የሚያውቅ አንድ ሰው አልካትራዝ ደሴት ውስጥ ይገኝ ነበር። አለን ዌስት ይባላል። አልካትራዝ ከደፈሩት ሶስት ሰዎች ጋር ሲሰራ የቆየ ታሳሪ ነው። ሶስቱ አምልጠው እስር ቤቱ በሚፈተሽበት ሰዓት በአለን ዌስት ክፍል አንድ ጭንቅላት ተገኘ። ይህ ጭንቅላት ሶስት ሰዎች ሰው አስመስለው ካስተኙት ጭንቅላት ጋር ተመሳሳይ የሆነ አራተኛ ጭንቅላት በዌስት ክፍል ተገኘ። አለን ዌስት ተይዞ ሲመረመር ከመጀመሪያ ጀምሮ የነበረውን አጠቃላይ እቅድና አተገባበር ዘከዘከው። እንደ አለን ዌስት ገለጻ ከሆነ እቅዳችን ከአልካትራዝ ካመለጡ በኋላ በሁለት ማይል ወደሚገኘውና ማንም ወደማይደርስበት ኤንጅል ደሴት መሄድ ነው። ከኤንጅል ደሴት በጀልባ ወደ ማሪ ካውንቲ መሄድ፣ ከማሪ ካውንቲንም መኪና ሰርቆ ለዘላለም ወደማይገኙበት ወደ የራሳቸው ዓለም መጥፋት ነው። ሰዎቹ እቅዱን በትክክል እንደተከበሩት የሚያሳዩ ሁለት ከዝናብ ጃኬት የተሰሩ የጀልባ ክፍሎችና ሁለት መቅዘፊያዎች በኤንጅል ደሴት አካባቢ መገኘታቸው ለአለን ዌስት ምስክር ሆኑ። ሆኖም ከ17 ዓመት ፍለጋ በኋላ ኤፍቢአይ የማይገኝ ነገር መፈለግ ስለሰለቸኝ ሰዎቹ አላመለጡም፣ በውቅያኖስ ውስጥ ሰጥመዋል ብሎ በ1979 ፋይላቸውን ዘጋ። ኤፍቢአይ ጉዳዩን ይዝጋው እንጂ ፋይሉ ወደ አሜሪካ ማርሻል ሰርቪስ ተዘዋውሮ ምርመራው ቀጠለ። በ2003 የአሜሪካ ማርሻል ሰርቪስ አዲስ አለቃ ተሾሙለት። ሰውየው ከአልካትራዝ እስር ቤት ያመለጡ የሶስቱ ሰዎችን ፋይል እንደገና በጥብቅ እንዲመረመር አዘዙ። የሚገርመው በወቅቱ ኤፍቢአይ ችላ ብሎ ያለፋቸው አስገራሚ መረጃዎች ተመዝግበው ተገኙ። ማሪን ከተማ አንዲት ሰማያዊ መኪና ስለመጥፋቷ ሪፖርት ተደርጎ ነበር። የሚገርመው ደግሞ ከአካባቢው ነዋሪዎች እንደተገኘው መረጃ መኪና በጠፋችበት ሰዓት ሶስት ሰዎች መኪና ውስጥ ተቀምጠው ታይተዋል። ይህም አለን ዌስት እቅዳችን ከማሪን መኪና ሰርቆ ማምለጥ ነበር ካለው ጋር አንዱ ሆኖ ተገኘ። ፋይሉ በደንብ ሲመረመር በዛው ቀን የተመዘገበ አንድ የትራፊክ አደጋ ተገኘ። አደጋ የደረሰበት ሰው በሰጠው ቃል መሰረት አደጋ የደረሰበት ሼቭሮሌት መኪና የያዙ ሶስት ሰዎች በኃይል መኪና እየነዱ ሲመጡ እነሱን ለመሸሽ ባደረገው ጥረት ከመንገድ በመውጣቱ ነበር። ይህ መረጃ የተገኘው ሰዎቹ ካመለጡ ከ41 ዓመታት በኋላ ነበር። ለታሪኩ አጋዥ መረጃ ከመሆን ባለፈ ወደ ሰዎቹ የሚመራ ሆኖ አልተገኘም። የአንግለን ቤተሰቦች ግን ከዚህ የተሻለ መረጃ አለን ይላሉ። እህታቸው ይፋ ባደረገችው መረጃ መሰረት ወንድሞቿ ካመለጡ ከ4 ቀን በኋላ አንድ አጭር ደብዳቤ ደርሷታል። አድርገነዋል፣ ሞሪስ፣ ክላረንስ እና ጆን አንግለን ይላል ጽሑፉ። በተመሳሳይ ቀን ይኸው ደብዳቤ ለእናትና አባቶቻቸውም ተልኮላቸዋል። በዚህ ሳያበቁ ከእስር ቤቱ ካመለጡበትም ቀን ጀምሮ በሚከበሩ በዓላት ሁሉ ቤተሰቦቹ የፖስት ካርድ ስጦታ ይልክላቸው ነበር። በፖስታዎቹ ላይ ያለው አድራሻ ፖስታው የመጣው ከደቡብ አሜሪካ እንደሆነ ይናገራል። ከፖስት ካርዱ ላይ ያለው የእጅ ጽሑፍ ከበፊት ጽሑፋቸው ጋር ሲመሳከር ጸሐፊዎቹ ራሳቸው እንደሆኑ ይገልጻል። ከዚህም በላይ የሚገርመው አንድ ክስተት አለ። ክላረንስ እና ጆን አንግለን ካመለጡ ከጥቂት ዓመታት በኋላ ወላጅ እናታቸው አረፉ። የእናታቸውን ሽኝት በቤተ ክርስቲያን በተዘጋጀው ፕሮግራም ላይ የተገኙ ሰዎች አንድ በአንድ ከወጡ በኋላ ሁለት ፊታቸው የተሸፋፈኑ ሴቶች ወደ ውስጥ ገብተው ቃል ሳይተነፍሱ ረጅም ደቂቃ አንብተው እንዳመጣጣቸው ቃል ሳይተነፍሱ ተመልሰው ወጡ። ጠባብ በሆነችው ከተማ ውስጥ የአካባቢውን ነዋሪዎችና አዲስ መጤዎችን መለየት እጅግ ቀላል ነው። ሆኖም እነዚህ ሁለት ሴቶች ማን እንደሆኑና ከየት እንደመጡ የሚያውቅ አንድም የአካባቢው ሰው አልተገኘም። የሐዘን ሰዓቱ አልፎ ሴቶቹም ከሄዱ በኋላ የተገመተው ግን ግልጽ ነበር። ሁለቱ ልጆቻቸው ናቸው ተባለ። ከምንም በላይ ሰዎቹ በሕይወት ስለመኖራቸው የተሰጠው መረጃ ሰዎቹ ከእስር ቤት ካመለጡ ከ13 ዓመት በኋላ ከደቡብ አሜሪካ የተላከው መልእክት ነው። መልእክቱን ያመጣው ወደ ደቡብ አሜሪካ ሄዶ የተመለሰ ክላረንስ እና ጆን አንግለንንም እንዲሁም ቤተሰቦቻቸውን በደንብ የሚያውቅ ሰው ነው። ሰውየው ሁለቱንም እንዳገኛቸው ገልጾ አደራ ብለው ለቤተሰቦቻቸው የላኩትን የሁለቱ ልጆቻቸውን ፎቶግራፍ አምጥቶ ለቤተሰቦቻቸው አስረከበ። ይህም ሆኖ ኤፍቢአይ የለም ሰዎቹ አላመለጡም፣ ውቅያኖስ ውስጥ ሰጥመው ሞተዋል ይላል። ክርክሩ ሳይቋጭ እነሆ 54 ዓመታትን አሳለፈ። ውድና የተከበራችሁ የአንቶል ቤተሰቦቻችን ዛሬ ይህን የመሰለ ድንቅ የሆነ ታሪክ አቀረብኩላችሁ። በቀጣይ ምርጥ የሆነ ታሪክ እስከምንገናኝ ድረስ ቸርን ሰንብት።